ክፍቱን ያደረ የቆየ ውሃ መጠጣት ይደብራችኋል? ውሃ በተፈጥሮ አሮጌ ነው፣ የጥንት ያረጀ ያፈጀ። ዛሬ የደረቀ ጉሮሯችንን ጥማችንን የምንቆርጥበት ውሃ እያንዳንዱ ጠብታ ዕድሜው ከ4.6 ቢሊዮን ዓመት በላይ ነው። መሬት ክሎዝድ ሲስተም ወይንም ዝግ ስርዓት አላት። ምን ማለት ነው? ምንም አይገባም፣ ምንም አይወጣም። እያንዳንዱ ከመሬት ያለ ንጥረ ነገር፣ ትንፋሽ፣ እያንዳንዷ ጠብታ ከመሬት ተቆልፎ ነው የሚኖር። ከመሬት አዲስ ውሃ አይፈጠርም። ያለውም ከወዴትም አይሄድ፣ ቦታውን ብቻ ይቀይራል። ከውቅያኖስ ተኖ ደመና፣ ዝናብ፣ ከዛ በድጋሚ የመሬትን ጥም ያረካል። ይህ ዑደት አዙሪት ለ4.6 ቢሊዮን ዓመት በላይ ሳይቋረጥ ቀጥሏል። ከመንገዳችሁ የተቀበላችሁ ዝናብ፣ ከብርጭቋችሁ ያለ ውሃ ከሁሉም ነበረ። ከዳይኖሰር ልብ፣ ከመሬት የበረዶ ግግር፣ የሽንፈት ቀን ነገሥታት በጉልበታቸው ከወደቁበት አቧራ፣ ከቀዳማት የጥንት ገበሬዎች ማሳ፣ አማኞች ኢየሩሳሌምና መካ ሲሄዱ ከያዙት የውሃ ኮዳ፣ ዛሬ ደግሞ ከብርጭቋችሁ ከሁሉም ነበረ። ማን ያውቃል? ማን ያውቃል? የአክሱም መርከቦች መልሕቃቸውን ከጣሉበት ቀይ ባህር ንጧቸው ከሰሜን ተራራ ዘንቦ የቤታችንን መልክዓ ምድር የቀረጸ ከ1175 ዓመታት በፊት የካልዲን ፍየሎች ጥም ያረካ የከፋን የመጀመሪያ የቡና ችግኞች ያበቀለ ይሆናል። ማን ያውቃል? ታላቅ ተውኔት በሞላው የሰው ልጅ ሕይወት ንግሥተ ሳባ ከአክሱም ስትመለስ በደስታ ያነባችው እንባ ጠብታ ከእልፍኟ ከገንዳዋ ሞልቶ የደከመ ሰውነቷን ያሳረፈችበት፣ ከአድዋ ድል ማግስት ታላቁ ሚኒሊክ ለወታደሮቹ ካነሳው ጽዋ ኖሮ ይሆናል። ማን ያውቃል? ምናልባት ቤትልሔም ከተባለች ከተማ አዲስ ከተወለደ የሕፃን ከንፈር ነበር። ምናልባት ከወደ ገሊላ ከአንድ ፈሪሳዊ ቤት የንጉሥን እግር ያጠበ እንባ ይሆናል። ማን ያውቃል? ፉት የምትሉት የውሃ ጠብታ የታሪክ ምንጭ ነው። ለመሬት ቅርጽ የሰጠ የታሪክ ማህደር ደራሲ፣ የንጉሳን የትግል ላብ፣ የቅዱሳን እንባ፣ የሰማዕታት የመጨረሻ እስትንፋስ። ምናልባት የት እንደነበረ